ሰላም እንዴት ናችሁ? የ2018 ዓመተ ምህረት ኢንተራንስ ኤግዛም ፈተናው የሚወጣው ከቀድሞ ካሪኩለም ነው ወይስ ከአዲሱ ካሪኩለም ነው? እንዲሁም ፈተናው የሚሸፍነው ከ9ኛ ክፍል እስከ 12ኛ ክፍል ነው ወይስ ከ10ኛ ክፍል እስከ 12ኛ ክፍል ነው እያላችሁ ተማሪዎች እየጠየቃችሁን ትገኛላችሁ። በየትኛው ስርዓተ ትምህርት በአዲሱ ወይስ በአሮጌው ካሪኩለም የ2018 ዓመተ ምህረት ኢንተራንስ እንደምትፈተኑና የፈተና ይዘቶቹን የትምህርትና ምዘና ፈተናዎች አገልግሎት ይፋ አድርጓል። ስለዚህ በዚህ ቪዲዮ የ2018 ዓመተ ምህረት ኢንተራንስ ኤግዛም ይዘቶቹን የምትፈተኑትን የትምህርት አይነቶችና እንዴት እንደምትፈተኑ መረጃውን ሼር አደርጋችኋለሁ። እስከ መጨረሻ አብራችሁን ቆዩ። መረጃው ለ12ኛ ክፍል ተፈታኞች ጊዜያቸውንና ጉልበታቸውን ሳያባክኑ ካሁኑኑ ስኬጁል አድርገው ለመዘጋጀት ስለሚጠቅማቸው ቪዲዮውን ላይክ፣ ሼር በማድረግ አድርሷቸው። እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። በ2018 ዓመተ ምህረት ማለትም ዘንድሮ ኢንተራንስ ኤግዛም የምትፈተኑ የትምህርት አይነቶች የትምህርት ምዘናና ፈተናዎች አገልግሎት እንዳሳወቀው የናቹራል ሳይንስ ተማሪዎች የምትፈተኗቸው ሳብጀክቶች እንግሊሽ፣ ማቴማቲክስ፣ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ ናቸው። እንዲሁም የሶሻል ሳይንስ ተማሪዎች የምትፈተኑ ሳብጀክቶች እንግሊሽ፣ ማቴማቲክስ፣ አፕቲቲዩድ፣ ሂስትሪ፣ ጂኦግራፊ እና ኢኮኖሚክስ ናቸው። ስለዚህ በእነዚህ የትምህርት አይነቶች የናቹራልም የሶሻል ተማሪዎችም እንድትዘጋጁ የትምህርት ምዘናና ፈተናዎች አገልግሎት ገልጿል። የ2018 ዓ.ም ኢንተራንስ ኤግዛም የሚወጣው ከ9ኛ ክፍል እስከ 12ኛ ክፍል ሲሆን የሚያካትተውም የተማሪ መጽሐፍ ማለትም የተማራችሁበት መጽሐፍ ላይ ያሉትን ሁሎችንም ቻፕተር እንደሚያካትት ገልጿል። ፈተናው የሚወጣው ከ10ኛ ክፍል እስከ 12ኛ ክፍል በአዲሱ ስርዓተ ትምህርት ወይም ደግሞ በኒው ካሪኩለም፣ የ9ኛ ክፍል ደግሞ በቀድሞውና በአዲሱ ስርዓተ ትምህርት የጋራ ይዘቶችን አካቶ እንደሚዘጋጅ ተገልጿል። ፈተናውም የሚሰጠው ጎን ለጎን በበየነ መረብ ኦንላይን እና በወረቀት ነው። አብዛኞቹ ተፈታኞችን በበየነ መረብ በኦንላይን ለመፈተን እየተሰራ ስለሆነ ተፈታኞቹን በበየነ መረብ በኦንላይን ለመፈተን ራሳቸውን እንዲያዘጋጁ የትምህርት ምዘናና ፈተናዎች አገልግሎት አሳውቋል። የ2018 ዓ.ም ኢንተራንስ ኤግዛም ይዘቶቹ ይሄንን ይመስላል። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። መረጃውን ላይክ፣ ሼር በማድረግ ለተፈታኝ ተማሪዎች አድርሷቸው። እንዲሁም እስካሁን መጣችሁ ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። በሌላ ትምህርታዊ መረጃና ቪዲዮዎች ቀጣይ እስከምንገናኝ ለሁላችንም ሰላም ይስጠን። ቸርን ሰንብት።